ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ በእርሱ ቁስል እኛ ተፈወስን ይላል። ስለዚህ ምንድን ነው? እንኳን አደረሳችሁ ለስቅለት በዓለ ስቅለት። ሁላችሁም የኦርቶዶክስ ወንድምና እህቶቼ የጾማችሁ የጸለያችሁ እንዲሁም ደግሞ በሀሳብ የነበራችሁ ሁላችሁም እንኳን አደረሳችሁ። የሚመጣው እሑድ በጣም ታላቅ ክርስቶስ እኛን ይቅር ያለበት ለእኛ ብሎ የተሰዋበት በእኛ በደል እኛ በድለን ሳለ እሱ ምን ያደርገን ያዳንን ቀን ነው። ስለዚህ ምንድን ነው የምናደርገው? አደራ የብዙ ጊዜ ጥያቄ ነው፣ እየተመለሰ ያለልኝ ነገር ነው። የኦርቶዶክስ ወንድምና እህቶቼ በዚህ ታግዙኛላችሁ ብዬ አስባለሁ። በዛ ቀን በፋሲጋ ቀን አደራ ምንም አይነት ኮንሰርት እንዳይኖር እባካችሁ ተባበሩ። ምንም አይነት ኮንሰርት፣ የዘፈን የጭፈራ ቀን ሳይሆን የምስጋና ክርስቶስን የምናስብበት። ምክንያቱም ስጋ ለባሽ ሊታለል ይችላል። የሚወዱት አርቲስቶች አሉ ብዬ አስባለሁ። የምንወዳቸው የምናከብራቸው አርቲስቶች አሉ፣ ወደድንም ጠላንም፣ መዋሸት ካልሆነ በስተቀር። ስለዚህ እነዚ አርቲስቶች ወጥተው እናዘጋጃለን ቢሉ ያንን ሁላ ቀን ጾሞ ለመሄድ የሚገፋፋ ስጋ ሊኖር ስለሚችል እባካችሁ አርቲስቶች ይቺን ቀን ታልፏትና ሌላ ቀን የፈለጉትን ሰዎች ብታዝናኑ ችግር የለብኝም። ስለዚህ ስጋን እንዳይሳሳት ሰው ያቺን ለማድረግ ብትሞክሩልኝ እላለሁ። ያንን ደግሞ እንደምታደርጉ እርግጠኛ ነኝ። የኦርቶዶክስ ተዋሕዶ ልጆች ያቺን ቀን የክርስቶስ ቀን ስለሆነች ለክርስቶስ መሰጠት አለበት ብዬ አስባለሁ። እናንተ በዚህ ስለምትስማሙ በሚገርም ሁኔታ ደምቆ እናያለን። ሌሎች አቃቂር ለሚያወጡ ኮመንት ላይ አንዳንድ ሌላ ቀንስ ምናምን ለሚሉ የእነሱን ጭፈራ የራሳቸውን ይመልከቱ። የራሳቸውን ጭፈራ በየቀኑ የሚያደርጉት ከዓለም በበለጠ እየደለቁ ለሚውሉት ለስጋቸው ምኞት የሚያደርጉት ብዙ ነገር ሊሉ ይችላሉ። የኦርቶዶክስ ተዋሕዶ ወንድምና እህቶቼ ግን ያቺን ቀን ለጌታ ክብር ስንሰጥ እንድንውል እላለሁ። ሰላማችሁ ይብዛልኝ። እንኳን አደረሳችሁ። ሰላም